አንቺ መስዋዕት ምሩ አስደነገጥከኝ እኮ እና አንቺ ብቻ ነሽ እንደምታሾፊብኝ እኔም እኮ ጎበዝ ነኝ እንዴት ሳትነግረኝ መጣ እየተከተልኩሽ ነበር መቼ ጠዋት ከቤቴን ምሳቃ ይዘሽ ስትወጪ ጀምሮ እና ሁሉንም አየህ ማረሚያ ቤት እስክትገቢ ድረስ ያለውን አይቼዋለሁ ወይኔ ምሩ ግን ምን ሆነ ነው እኔ ራሴ ሁሉንም ነገር እነግርሃለሁ አላልኩም ነበር አንቺ እስክትነግሪኝ ድረስ መጠበቅ አልቻልኩ ስለዚህ ተከትዬሽ ሄድኩ እውነት ምሩ ጥሩ አላደረክም አባትሽ ነው አይደል የታሰረው እና ከዚህ በፊት አባቴ አደገኛ ነው እንደ ይገላል ምናምን ስትኛል ነበር እሱ የእንጀራ አባቴ ነው እና ከእንጀራ አባትሽ ጋር ነው የምትኖሪው አባቴን አሳስሮ ከጭንቀት ይገላገለን ሰው ጥሩ ሰው ነው አባትሽ ምን አድርጎ ነው የታሰረው አላቅምሩ ተው ስለሱ ማሰብ አልፈልግም መስዋዕት የጨለማው መብራት አንቺ መሆንሽን ልግለጸው በመኩራት ላንተ ትኩን ብሎ የፈጠረብኝ ላክብር ላመስግነው አንቺን ያደለኝ ትርታደም ስኔ ያንዲ ወቴ ግማ የስትንፋሴ መቼም አትተውኝም አይደል መቼም አልተውሽም መቼም እንዳትተውኝ እሺ ምሩ አራርተከኝ ከረሜላ ገዛላለሁ መስዋዕት አሁንስ የሰለቸኝ የመሯሯጥ የዘጠኖቹ እንደ ፊልም ይመስል በየጥጋጥጉ መሯሯጥ ምሩዬ ነው እንጂ ቻል ዘንድሮ ብሏል ሰውየው ማጣው ትርታደም ስኔ ያንዲ ወቴ ግማ የስትንፋሴ እስትንፋስ ነፍሴ ኮነሽ ትርታደም ስኔ ያንዲ ወቴ ግማ የስትንፋሴ እስትንፋስ 10,000 ፎሎወርስ በነፃ ደግሞ አለው በነፃ ከእልፍ ቃል ዲጂታል ማርኬቲንግ ከ100,000 በላይ የቲክቶክ አካውንት ሲገዙ የፈለጋችሁት አካውንት ላይ መርጣችሁ 10,000 በእኛ ጊቫዌይ ተዘጋጅቷል እንዳያመልጦት ሰምተዋል 10,000 ፎሎወር በነፃ አሁኑኑ ከስር ባለው ስልክ ይደውሉ ፒስ ያለሽ ይወርግብ ምንራ ማገኘሽ የሚያገበግብ ልስተምርዬ አሬ ብራብኝ ይጣፍጣል እኮ በዛ ላይ ውስጤን ቀዝቀዝ ያደርግልሃል አታስቢ ውስጤ እንደቀዘቀዘ ነው ለምንድን ነው ውስጤ የቀዘቀዘው ምሩ ትታኝ በረዶ ጠብታላ እየደላሽ ስላንቺ ማወቅ ፈለኩ በቃ ሐሳቤ ሁሉ አንቺ ጋር ነው ስራ መስራት መሯሯጥ ሁሉ አልቻልኩም ምሩ ግን ጥሩ ሰው ይሆንክ ነው በፊት መጥፎ ሰው ነበር አይ እኔ እንደዛ አላልኩም ግን ስለኔ ያሰብክ ነው ምን አገባኝ ማለት አቆማል
ኧረ ላሽ በይ አንቺ ደግሞ በቃ ጀለስ ነን ምናምን ስለተባባልን እኮ ነው። አዎ ጀለስማ ጀለስ ነን፣ ግን ለኔ እንደዚህ የሚጨነቅ ሰው ይኖራል ብዬ አስቤ አላቅም። በእኛ ዓለም ደግሞ ጀለስ ነው። ለጀለስ ምንም ማድረግ ለራስ እንደማድረግ ነው። ምሩ የእናንተን ዓለም መቀላቀል ፈልጋለሁ። እስካሁን አልተቀላቀልሽም? ምን ያደርግልሻል ምን ያደርግልሻል ልብን ገበታል ተዘርግቶልሻል ተዘርግቶልሻል ዋ እንኳን ወደኛ ዓለም በሰላም መጣሽ። ጀለስካ ጨምርበት። አብሽር ጀለስካ ይመች ያራዳ ልጅ ና ኧረ አረጋጊው እንዳያንቅሽ። እንደና ምትላ ኧረ በይ ልታብጂ ነው እንዴ? ባካ ወደዛ ሂድ። እንደውም አቺ ምሩ አንተ አይ ልብስ አይ የታባሽ ሰሪያ ግፊው ወደኩ ምንድን ነው አሰሪው ነበር። እኔ እኮ አንተን ላስቅ ብዬ። በይ ነይ በእናትሽ። አይጎዳ ገላሽ በዘላለም ጊዜው የሶሻል ሚዲያ ስራውንና ንግዱን ለብዙዎች የሚያደርሱበትን አማራጭ ያቀላጥፉ። ለሱ እኛ አለንበት። እልፍ ቃል ዲጂታል ማርኬቲንግ ማንኛውንም አይነት የሶሻል ሚዲያ ፕላትፎርሞች መግዛትም ሆነ መሸጥ ካሰቡ በቅድሚያ ወደኛ ይምጡ። እንዲሁም ዩቲዩብ፣ ኢንስታግራም፣ ፌስቡክ ፔጅ፣ ቲክቶክ አካውንት ፎሎወር፣ ላይክ እና ቪው በተመጣጣኝ ዋጋ እንሰራለን። በተጨማሪ የሆስቲንግ አገልግሎት እኛ ጋር ያገኛሉ። ሌላው ለማንኛውም የሶሻል ሚዲያ ከአቅም በላይ ለሆነ ብልሽት እኛ ጋር መፍትሄ አለ። ያምሩ። ምርዬ ጎበዝ ነሽ። ምርዬ በጣም ጎበዝ ነህ። የስ ምርዬ በጣም ጎበዝ ነህ። ና ጀለስካ አይ ምርዬ አልከበድኩም? ቀላል ከብደሽኛል። ቀጭን እኮ ነኝ። እንዴት ከበድኩ? ምን አቅልሻለሁ? ሐሳብሽንም ጥለሽብኝ ይሆናል። አይ ምሩዬ ሐሳቤ እንኳን ይቅርብህ፣ በጣም ይከብዳል። ስታይኝ እኔ የሚከብደኝ ይመስልሻል? እኔ እንደዛ ማለት ፈልጌ አይደለም። እና ሐሳቤ አይከብድም? ቀላል። አንቺ መች ተከብጂና? አቺ መስዋዕት። ይኸው ደግሞ እየቀለድኩ ነው። ስለ ራሴ ስለ ድክመቴ ማውራት እፈራለሁ። አብሽር፣ ደስ ባለሽ ባመንሽበት ሰዓት ትነግሪኛለሽ። አባቴ ኃይለኛ ሰው ነው። ሁሌ ነበር የሚገርፈኝ። እናቴ የኔን መሳቀቅ አይታ ሌላ ልጅ ላለመውለድ ሁሌ እንደጸለየች ነው። ይሄን ያህል? እኔንም እናቴንም ሁሌ ይመታን ነበር። እናቴ ግን ሁሉን ተቋቁማ ችላ ኖረች። በጣም ይቅርታ መስዋዕት።
ገረገሰች። ታዲያ እንደለመደው ሲደበድባት አጉል ቦታ መታትና ልጁ ሞተባት። አይዞሽ በቃ ችግር የለም። ከዛ አባቴ ታሰረ። የማዘሬ ትምህርት ቤት ጓደኛ ሁሌ የሚናደድባት ነበረ። ይህ ነገር ሲፈጠር ሲያይ አባቴ ለፖሊስ አሳሰረው። የእንጀራ አባትሽ የሆነው ሰው ማለት ነው? አባቴ ከታሰረ በኋላ ነው ነፃነት የተሰማኝ። እና ልጅነቴን ብዙ ስላልኖርኩ አሁን ነው እየኖርኩ ያለሁት። ይጠላኝ ነበር። ይቅርታሽ። አንተ ምን አደረግኝ? እማየውን ነገር ስላስታወስኩሽ። ጓደኞች ሆነን ለዛ ነገር እሺ፣ የሚያስፈልጋችሁ ምንም ነገር ካለ ንገሪኝሽ። ምንም ነገር መሩ ወይ በረዶ አለቀብኝ፣ ግዛልኝ። አቻምሻል እንዴ? ባክሽ ቁጫጭ ነው የሚወርድሽ። አይወራኝም። በእኔ በረዶ ትላለች እንዴ?